ዛሬ በዚህ ቪዲዮ ላይ ደግሞ የመጣውላችሁ ስለ አይቪ ስኬጁሊንግ ስታተስ ቱል ነው። እንግዲህ ይሄ በየወሩ አፕዴት የሚሆነው በስቴት ዲፓርትመንት ማለት ነው። ሶ እዚህ ላይ እንግዲህ ኢሚዲየት ሪሌቲቭ ሆናችሁ ፋሚሊ ስፖንሰር ፕሪፈረንስ የሆናችሁ ሰዎች እንደዚህ ደግሞ በኢምፕሎይመንት ቤዝድ ፕሪፈረንስ ላይ ፕሮሰስ ያደርጋችሁ ያላችሁ ሰዎች ይሄን መከታተል ትችላላችሁ ማለት ነው። ኬዛችሁ ኤንቪሲ ካለና ዶክመንተሪ ኮምፕሊት ከሆናችሁ ለየትኞቹ ነው አሁን ኢንተርቪው እየተላከ ያለው የሚለው ነገር ትንሽ አይዲያ እንዲኖራችሁ የሚረዳ ነው ማለት ነው። መቼ ኢንተርቪው ይላክልኛል ብላችሁ አትሊስት ለመገመት የምትችሉበት ቱል ማለት ነው ይሄ። ነገር ግን ብዙ ሰዎች ዶክመንተሪ ኮምፕሊት ከሆኑ በኋላ ኢንተርቪው ሳይላክላቸው ስለሚቆይ በባክሎግ በተለያየ አይነት ምክንያት ስለሚቆይ ይሄ ቱል ሊረዳችሁ ይችላል ማለት ነው። ለምሳሌ አሁን እዚህ ጋር ማሳያችሁ በኢሚዲየት ሪሌቲቭ ላይ ለምሳሌ IR1 IR5 IR2 ምናምን የሚባሉት ማለት ነው። እነሱ ቤተሰቦቻቸው ባለቤቶቻቸው ሲቲዝን የሆኑ ለልጆቻቸው ለሚስቶቻቸው ለባሎቻቸውና ለእናት ለአባቶቻቸው አፕላይ የሚያደርጉ እዚህ ላይ ኢሚዲየት ሪሌቲቭ ይባላሉ ማለት ነው። እነሱ ለምሳሌ እዚህ ጋር ማየት ፈልጋውን አዲስ ብዬ የኤምባሲውን ስም ታስገቡት እዚህ ጋር ሴሌክት ዩኤስ ኤምባሲ ኦር ኮንሱሌት ነው ላይ ታስገቡ እንደዚህ ጎ ስትሉት አሁን እዚህ ጋር የሚያሳየው ኤንቪሲ ኢዝ ይላል። ኤንቪሲ ኢዝ currently scheduling documentary complete cases with visas available from May 2025 ላይ ዶክመንተሪ ኮምፕሊት የሆናችሁ ከሜይ 2025 በፊት ለእናንተ እንግዲህ ዶክመንት ኤንቪሲ currently scheduling ኢንተርቪው ነው የሚለው ማለት ነው። እንደዛ ነው። እዚህ ጋርም ሁለተኛ ላይ ገብታችሁ ስታዩት እንግዲህ ፋሚሊ ስፖንሰርድ ብላችሁ ብገቡ አዲስ አበባ የሚለውን ታስገባላችሁ። ጎ ስትሉት አሁን ኤንቪሲ ካንትሪ ስኬጁል ዶክመንተሪ ኮምፕሊት ኬዝስ ኢዝ ቪዛስ አቬለብል ፍሮም ኖቬምበር 2023 ይላል። እንግዲህ ከኖቬምበር 2023 በፊት ያሉት ኢንተርቪው ይላክላቸዋል። ኢንተርቪው ስኬጁል እየተደረጉ ነው ማለት ነው። ዶክመንተሪ ኮምፕሊት ካልሆናችሁ ኢንተርቪው ስኬጁሊንግ አይደረግላችሁ ማለት ነው። ቢኮዝ መጀመሪያ ይሄን ነገር መጨረስ አለባችሁ ማለት ነው። ክፍያውን ከፍላችሁ የሚያስፈልጉ ዶክመንቶችን ሪኳየርመንት ዶክመንቶችን አፕሎድ አድርጋችሁ ዶክመንቱ ሪፊት ተደርጎ ኤንቪሲ ዶክመንተሪ ኮምፕሊት ናቸው የሚላችሁ ቀን ላይ ያቺ ቀን ትያዛለች ማለት ነው። ለዛ ነው እዚህ ጋር እንግዲህ ኢንተርቪውስ አር ስኬጁልድ ቤዝድ ኦን ዘ ዴት ኤንቪሲ ዲተርማይንስ ዩ ሃቭ ፔይድ ከፍላችሁ ጨርሳችሁ ሰብሚት ካረጋችሁ በኋላ ያን ዶክመንተሪ ኮምፕሊት ከተባላችሁ በኋላ ላይ ነው ዲተርማይን ሆነው ኢንተርቪው ለእናንተ የሚላከው ማለት ነው። ያ የሚላከው እንግዲህ ይሄ በስፖንሰርድ ፋሚሊ ስፖንሰርድ ሆናችሁ በዚህ በቪዛ ቡሌተን ላይ መከታተል ትችላላችሁ በየወሩ የሚወጣ ማለት ነው። እዛ ላይ እንግዲህ የእናንተ ፕራዮሪቲ ዴት እነሱ ለምሳሌ እዚህ ጋር ለማሳየት ያክል ወደዛ በገባ እዚህ ጋር ለምሳሌ የጁን ወጥቷል። ስለሱም ቪዲዮ ሰርቻለሁ ገብታችሁ ማየት ትችላላችሁ። እዚህ ጋር ኦል ቻርጀቢሊቲ እዚህ ጋር ለምሳሌ ኢትዮጵያን የምንከታት እዚህ ኦል ቻርጀቢሊቲ ኤሪያ የሚለው ሰላም ለምሳሌ F2N እንውሰድ። F2N ብንወስድ አሁን የሚያሳየው ጃንዋሪ 1 2025 በፊት ያሉት ለነሱ ቪዛ አውቶራይዝድ ተደርጓል። ለነሱ members are authorized for issuance only for applicants whose priority date is earlier than the final action date listed below ይላል ማለት ነው። ይሄም እንግዲህ በፋይናል አክሽን ዴት ስር ባለው የነሱ ፕራዮሪቲ ዴት ኤርሊ ከሆነ አሁን ለምሳሌ F2N የምንወስደው ጃንዋሪ 1 2025 ከዛ በፊት ኤርሊየር ከሆነ የነሱ ፕራዮሪቲ ኤርሊየር ነው። እንግዲህ ዶክመንተሪ ኮምፕሊትም ከሆኑ ኢንተርቪው የመላክ ቻንስ ይኖራቸዋል ማለት ነው። እንደዛ ነው። ብዙ ሰዎች ይሄን ነገር ትንሽ በጣም ነው ኮንፊውዝ የሚያደርገው። ስለዚህ ነገር በጣም ብዙ ጊዜ ኤክስፕላን አድርጌያለሁ። ብዙ ቪዲዮዎችም አሉ በደንብ ያብራራዋቸው በዩቲዩብ ሊንክ እዚሁ ባዮ ላይ አለ። ዛሬም ገብታችሁ ማሻላችሁ ሜክ ሹር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትተው። ብዙ ሰዎች ቪዲዮን ታያላችሁ ነገር ግን ፎሎም አታረጉም ኦር ላይክም ሼር አታረጉም። ጀስት ያን ካላረጋችሁ እንግዲህ ቪዲዮ ለብዙ ሰው አይደርስም ማለት ነው። እዚህ ጋር እንግዲህ ዛሬ ስለ አይቪ ስኬጁሊንግ ስታተስ ቱል በየወሩ አፕዴት ያደርጋል። ዶክመንተሪ ኮምፕሊት ከሆናችሁ መች የእናንተ ኢንተርቪው እንደሚላክላችሁ እዚህ ላይ መገመት ትችላላችሁ ማለት ነው። አሁን እዚህ ጋር እንደቀደም እንዳሳየዋችሁ አሁን እዚህ ጋር ስኬጁል እያደረጉ ያሉት ከረንትሊ ዶክመንተሪ ኮምፕሊት ከሆነ ኬዛቸው ከሜይ 2025 በፊት ያሉት ማለት ነው። ኦልሞስት ከአንድ አመት ላስት ይር ማለት ነው። አሁን ያለንበት ሜይ ነው። ላስት ይር ሜይ በፊት ያሉ ነው እንግዲህ ስኬጁል እያደረጉ ያሉት ማለት ነው። እነዚህም እንግዲህ ሲቲዝን የሆኑ ናቸው። ለባለቤቶቻቸው፣ ለቤተሰቦቻቸው፣ ለልጆቻቸው አፕላይ ያደረጉ ልጆቻቸው ደግሞ እድሜያቸው ከ21 አመት በታች የሆኑ ማለት ነው። ሶ ይሄ ይመስላል እንግዲህ አሁን ኮዳችሁት ሜክ ሹር እንዳልኳችሁ ፎሎ አድርጉ፣ ላይክ አድርጉ፣ ሴቭ ማድርጉት፣ ለሌሎች ሰዎችም ሼር አድርጉ። አይ ሆፕ እንግዲህ ኔክስት ታይም አያችኋለሁ። ባይ